ሁኔታ እንዲከበር ስለታሰበ ነው የተደረገው። ቤተ ክርስቲያን ምንጊዜም ቢሆን እንዲህ ደስታዋን ስትገልጽ፣ በሌላ በኩል ደግሞ መከራ ይገጥማታል። የሆነ ሆኖ ግን ምንጊዜም ኦርቶዶክሳውያን በጽናት በዚህ መልኩ ነውና የሚገለጸው። እዚህ ዝማሬውን ያቀረቡልን እህቶቻችንና ወንድሞቻችን ሲደክሙበት የሰነበቱትን የድካማቸውን ፍሬ ነው ያቀረቡልን። ብፁዓን አበው ሊቃነ ጳጳሳት እስከሚመጡ ዘማሪያን ባላችሁበት አረፍ በሉ። ኃላፊያትን በዘመኑ ያለውን ሁኔታ የዘመኑን አውሬነት የሰውን ሰው በላነት ይህን በደንብ አድርጎ አስጠንቅቋቸዋል። ኦርቶዶክሳውያን በዚህ የተሰበሰባችሁ የተከበራችሁ አባቶቻችን ይህን ሁላችሁም ጠንቅቃችሁ ታውቃላችሁ። ገና ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ብሎ ሲያሰማራቸው በዓለም ሳላችሁ መከራ አለባችሁ፣ ሰይፍ አለባችሁ፣ እሳት አለባችሁ፣ ነደድ አለባችሁ፣ ሞት አለባችሁ፣ ቆዳችሁን ትገፈፋላችሁ፣ ዓይናችሁ ይፈርጣል፣ ጥርሳችሁ ይወልቃል፣ እነሆ ነፍሳችሁን አሳልፋችሁ ስለ እኔ ትሰጣላችሁ፣ ስለ እውነትም ትመሰክራላችሁ ብሎ ይህን ነገር አድርጎ የነገራቸው ተራ ግለሰብ ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህን ቤተ ክርስቲያኗ ትናገራለች። ታዲያ በተለይ እነ ቅዱስ ጴጥሮስ ሐዋርያት በጽርሐ ጽዮን ባሉበት ይህን ጸጋ ሲያገኙ በተለይም ገና ከማረፉ በፊት ሲነግራችሁ ጽኑ ተስፋሁ ለአቡዬ፣ እነሆ የአባቴም ተስፋ በዚሁ ናችሁ፣ ጠብቁ እስከ ትለብሱ ኃይለ እምአርያም፣ ከአርያም ኃይል እስከምትለብሱ ድረስ፣ ሞገስ የሚሆናችሁን ኃይል እስከምትለብሱ ድረስ በዚሁ ናችሁ፣ ጠብቁ ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ነግሯቸዋል ማለት ነው። ግን ከሐዋርያት መካከል ቆዳው ተገፎ ይሞታል፣ ሳር በልቶ ይሞታል፣ በሰይፍ ታርዶ ይሞታል፣ ሽልቻው ይወጣል፣ በእሳት ነዶ ይሞታል። እያንዳንዳቸው ሐዋርያት በመከራ ዓለም ውስጥ ነው የተሻገሩት። ጥንት ጀምሮ ቤተ ክርስቲያን የመጣችው በዚህ ስለሆነ፣ ነገር ግን በመከራው ጸንተው ቤተ ክርስቲያኗን ያሻግሩ ኃይል የሆናቸውን ሰላም የሆናቸውን ሀብት የሰጣቸው መንፈስ ቅዱስ ነው። በአደባባይ ያቀርቧቸዋል። ስሙ ሕይወት መድኃኒት ብላችሁ እንዳትመሰክሩ ይከለክሏቸዋል። ነገር ግን በአደባባይ ስትቀርቡ ምን እንናገራለን፣ ምን እንመሰክራለን ብላችሁ እንዳትጨነቁ በእናንተ አድሮ ያለው መንፈስ ቅዱስ ይናገራል ብሎ ይህንም ነገር ነግሯቸዋል። ብዙ ነገር ዘእነግረክሙ፣ እኔ የምነግራችሁ ብዙ ነገር ነበረኝ፣ ወባሕቱ ይትክሉ አግብሮቶ፣ ነገር ግን መሸከሙን አትችሉም። በኋላ የሰላም መንፈስ ሲመጣ ወያዘክረክሙ ሁሉን ያሳስባችኋል ብሎ እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም መንፈስ እንደሚልክላቸው አስጠንቅቋቸዋል ማለት ነው። ሁላችሁም ከያላችሁበት ብድግ በሉ። አባቶቻችን እየመጡ ስለሆነ ሁላችሁም ብድግ በሉ። እላይ ያላችሁት ሁላችሁም ጉባኤ ከተጀመረ በኋላ ሰው ወደ መካከል እየገባ እንትን እንዳይል ወደ ወንበር ወረድ ብላችሁ ወንበር ላይ ተቀመጡ። በኋላ የሚመጣው ሰው ወደ ላይ እየመጣ ይቀመጣል።
ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክ ሆይ ጉባኤያችንን ባርክልን፣ ጉባኤያችንን ቀድስልን። ሀገራችንን ኢትዮጵያ የሰላም ሀገር፣ የአንድነት ሀገር፣ የበረከት ሀገር፣ ሰውና እግዚአብሔር የምታረቅባት ሀገር አድርግልን። አምላካችን ሆይ ጦርነት ከሀገራችንን አስወግድልን። ለሕዝባችን መረጋጋት፣ ለሕዝባችን ሰላም ሰጥልን ዘንድ እንለምንሃለን። የቅዱሳን አባቶቻችን የእመቤታችን የቅድስት ድንግል ማርያም አማላጅነት ለሁላችን ይትረፍረፍልን። አሜን። አቡነ ዘበሰማያት አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ሁሉ፣ አቤቱ ወደ ፈተናም አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታው ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ዘአቅደምከ
ወአድኃንከ በትረ ርስትከ ደብረ ጽዮን ዘኀደርከ ውስቴታ
ወንጌል ምዕራፍ 18 ከቁጥር 15 እስከ 20 ወእመኒ አበሰ ለከ እሁከ ሁር ወገስጾ በባሕቲትከ በባሕቲቱ ወንድምህም አንተ ቢበድልህ ሂደህ ብቻህን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀም፣ ባይሰማህ ግን በሁለተኛው ጊዜ ካንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ሁሉ በሁለት በሦስት ምስክር ቃል ይጸናልና። እነሱን ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊ እንደ መጸባሃዊ ይሁንህ። እውነት እነግራችኋለሁ፣ በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁት በሰማይ የተፈታ ይሆናል። ዳግመኛም ከእናንተ ሁለቱ ወይም ሦስቱ በምድር ላይ ስለሚለምኑት ሥራ ሁሉ ቢተባበሩ በሰማያዊ አባቴ ዘንድ ይደረግላቸዋል እላችኋለሁ። ሁለቱ ወይም ሦስቱ በስሜ ተሰብስበው ካሉበት እኔ ከዚያ በመካከላቸው እገኛለሁና። ሰማይ ከምድር ጋር ያልፋል፣ ቃሌ ግን አያልፍም አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ። አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎ እንዲሁም የኦሮሚያ ብሔረሰብ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አባታችን አቡነ መቃርዮስ የምዕራብ ካናዳ ሊቀ ጳጳስ፣ የተከበሩ አባታችን መምህር አባ ለይኩን ወንድፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ ሊቀ ኅሩያን ፍቅረ ኢየሱስ ተሰማ የደቡብ ወሎ ሀገረ ስብከት ዋና ጸሐፊ፣ የተከበሩ መላከ ብርሃን ኪሮስ ፋሲል የደሴ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅ፣ የተከበሩ መምህር ጳውሎስ መልካ ሥላሴ የቦሌ መድኃኔ ዓለም ስብከተ ወንጌል ክፍል ኃላፊ፣ የተከበሩ መጋቢ ሐዲስ መምህር መጋቢ ሐዲስ አድነው የሲኤምሲ አዲስ አበባ ሀገረ ስብከት ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ እንዲሁም በዚህ የተሰበሰባችሁ የአድባራት የገዳማት አስተዳዳሪዎች፣ በዚህ ያላችሁ ምዕመናን ወምዕመናት እንደምን ዋላችሁ? አባቶቻችን በጸሎት ባርከውና ሁላችሁም ቆም ቆም ብላችሁ ወደ ተዘጋጀው ስቴጅ አባቶቻችን ብፁዓን አበው ሊቃነ ጳጳሳትን እንሸኛለን ማለት ነው። ዘማሪያን እየዘመሩ አባቶቻችን ይሄዳሉ። ዘማሪያን ዝማሬ ታቀርባላችሁ። It's
አቡነ መቃርዮስ በመካከላችን ተገኝተው እየባረኩን ይገኛሉ። አባቶቻችንን አንድ ጊዜ አመስግኑልን። እንዲሁ ደግሞ እዚህ ያደረሰንን አምላክ በሦስተኛ ደረጃ እንዲህ እንድንባረክ የወለደችልንን አምላክን የወለደች እመቤታችን ቅድስተ ቅዱሳን ድንግል ማርያምን አመስግኗት። ከዚህ በመቀጠል የምንሄደው ወደ ክፍል 1 ትምህርት ነው። ክፍል 1 ትምህርት እንዲሰጡ የተጋበዙት አባታችን መምህራችን መጋቤ ሐዲስ መምህር አድነው በሴምሲ በአዲስ አበባ ሀገረ ስብከት በሴምሲ ቅዱስ ሚካኤል የወንጌል አገልጋይ የሆኑት እሳቸው ይሆናሉ። ቀጥታ ወደ መምህራችን ወስዳቸዋለሁ።